እንደምንላችኋል ከሰዓቱ የስፖርት ዜናዎች ጋር ሴድ ኪያር ነኝ አብራችሁን ቆዩ። የኢትዮጵያ ብሔራዊ ቡድን ዛሬ 10:30 ላይ የዓለም ዋንጫ ወሳኝ ማጣሪያ ጨዋታውን ከሴንትራል አፍሪካ ሪፐብሊክ ጋር ያደርጋል። የኢትዮጵያ ብሔራዊ ቡድን ቋሚ 11 ተሰላፊዎችም በይፋ ታውቋል። ከኮንጎ ብራዛቪል ግርማቸው ነው የስልክ ሪፖርት አለው እንደሚከተለው ይቀርባል። ከቀኑ 10 ሰዓት ተኩል ከመካከለኛው አፍሪካ ሪፐብሊክ ጋር በኮንጎ ብራዛቪል አልፎንሶ ማሳምባ ዴባስ ስቴዲየም ጨዋታውን የሚያደርገው የኢትዮጵያ ብሔራዊ ቡድን በጥሩ ዝግጅት ላይ ይገኛል። ትናንት ልምምድ ላይ ጫማ ውስጥ ከየት እንደገባ ያልታወቀ ምላጭ የቆረጠው አጥቂው ጌታነህ ከበደ በተቀያሪ ወንበር ላይ ጨዋታውን ይጀምራል። ጤንነቱን አይተው ቀይረው እንደሚያስገቡትም አሰልጣኝ ሰውነት ቢሻው ተናግረዋል። በመጀመሪያው አሰላለፍ ወደ ሜዳ የሚገቡት ቋሚ 11 ተሰላፊዎችም ተለይተው ታውቀዋል። ግብ ጠባቂው ሲሳይ ባንታ ሲሆን በተከላካይ ቦታ ስዩም ተስፋዬ፣ ደጉ ደበበ፣ ሳላዲን በርጌቾና አበባው ቡጣቆ ይሰለፋሉ። በተከላካይ አማካኝ ቦታ አስራት መገርሳ፣ የአማካኝ አዳነ ግርማ፣ በቀኝ ክንፍ ሽመልስ በቀለ፣ በግራ በኩል ምን ያህል ተሾመ ቦታውን ይይዛሉ። ሁለቱ አጥቂዎች ሳላዲን ሰኢድና ኡመድ ኡኩሪ የፊት መስመሩን ይመሩታል። በዛሬው ወሳኝ ጨዋታ የኢትዮጵያ ብሔራዊ ቡድን ከፊት አረንጓዴ በቢጫ ከጀርባው ሙሉ አረንጓዴ ያለውን ማሊያ በቀይ ቁምጣና ቀይ ገንባል ለብሶ ይገባል። የመካከለኛው አፍሪካ ሪፐብሊክ ቡድን ከታች እስከ ላይ ጥቁር ሰማያዊ ይለብሳል። የኢትዮጵያ ብሔራዊ ቡድንን ለመደገፍ ታዋቂዎቹን አዳነንና አቸኖን ጨምሮ ከ30 በላይ ደጋፊዎች ብራዛቪል ይገኛሉ። የዛሬው የአየር ንብረት ደመናማና ነፋሻማ ሲሆን ምናልባትም ከጥቂት ደቂቃዎች በኋላ ዝናብ የሚዘንብ ይመስላል። ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት ለተጠናቀረው ዘገባ ግርማቸውን ያው ነኝ፣ ኮንጎ ብራዛቪል። ለ2014 የብራዚል ዓለም ዋንጫ የኢትዮጵያ ብሔራዊ ቡድን ዛሬ ወሳኝ ጨዋታውን ሲያደርግ አጥቂዎቹ ሳላዲን ሰኢድና ጌታነህ ከበደ ማሸነፍ የግድ ስለሆነ 3 ነጥብ ይዘን እንወጣለን ሲሉ አስተያየታቸውን ሰጥቷል። አሸናፊ ዘለሌ ዋሊያዎቹ ብራዛቪል ላይ ከሁለት የልምድ መርሃ ግብር በኋላ በኦሎምፒክ ፓላስ ሆቴል ስለ ጨዋታው ይነጋገራሉ። እዚህ አዲስ አበባ ስቴዲየም ላይ ዋሊያዎቹ ሴንትራል አፍሪካ ሪፐብሊክን ሲያስተናግዱ 2 ጎሎችን ያስቆጠረው አጥቂው ሳላዲን ሰኢድ ለጨዋታው መዘጋጀቱን ተናገረም። አሁን ትልቁ እቅዳችን ለ2014 የብራዚሉ የዓለም ዋንጫ ማለፍ ነው። ነገሮች ለኢትዮጵያ በጎ ናቸው። ሀገሬን በዚህ ሰዓት መወከሌ በጣም ደስተኛ ነኝ። የዛሬው ጨዋታ ለሁሉም ተጫዋቾች ትልቅ ነው። እግዚአብሔር ይረዳናል። ብዙ ጎል በተቃራኒ ቡድናችን ላይ እናስቆጥራለን። መካከለኛው አፍሪካ ሪፐብሊክ በልህና ጉልበት ያለበት ጨዋታ መርጠው እንደሚመጡ ተናግረዋል። ተመሳሳይ ጉልበትና ልህ እኛ ውስጥም ስላለ አያስጨንቀንም ሳላ ተናገረም። በዓለም ዋንጫ ማጣሪያ ደቡብ አፍሪካ ላይና ቦትስዋና ላይ ጎል ያስቆጠረው አጥቂው ጌታነህ ከበደ ስለ ጨዋታው ለሱፐር ስፖርት አስተያየቱን ሰጠ። ለመወደቡና የወሳኛውን የማሸነፊያ ጎል ብራዛቪል ላይ ማስቆጠር እፈልጋለሁ። እዚህ ብራዛቪል የተገኘነው ሴንትራል አፍሪካ ሪፐብሊክን አሸንፈን ወደ ሌላኛው ዙር ለማለፍ ነው። ማሸነፋችን ግዴታ ነው። በቃ እናሸንፋለን። በደቡብ አፍሪካ ቢድቤስት የሚጫወተው ጌታነህ ከበደ ተናግሯል። አሰልጣኝ ሰውነት ቢሻውም አንድ አማራጭ ይዘን ስለምንገባ እናሸንፋለን ብለዋል። ጥንቃቄ የተሞላው ጨዋታ የተቃራኒ ቡድንን ጠንካራና ደካማ ጎን ለይቶ ማወቅ በዛሬው ጨዋታ ወሳኝ መሆኑን ብዙዎች ይናገራሉ። ለኢትዮጵያ ብሔራዊ ቡድን ስፖርታዊ ጨዋነት ድርድር ውስጥ የሚገባ ጉዳይ አይደለም። አልፎንሶ ማሴምቤ ኮንጎ ብራዛቪል በኮንጎውያን 8:30 በኢትዮጵያውያን 10 ተኩል በሁለት የቢጫ ካርድ ምክንያት ያጣውን 3 ነጥብ ለመመለስ የኢትዮጵያ ብሔራዊ ቡድን ትልቅ ፍልሚያ ያደርጋል። ለሳላዲን ሰኢድ ዛሬ ደቡብ አፍሪካ ከቦትስዋና ጋር ለምታደርገው የዓለም ዋንጫ ማጣሪያ ዝግጅቱን ማጠናቀቋን አሰልጣኟ ጎርደን ኢግሰን ተናገሩ። በሞሰስ ማዲባ ስታዲየም በሚካሄደው ጨዋታ ቦትስዋናን ለማሸነፍ እንደምትመጣ የተናገረው አጥቂው በርናን ፓርከር አገራችንን ለማኩራት ተዘጋጅተናል ብሏል። ነገር ግን የእኛ ውጤት መሰረት ያደረገው በኢትዮጵያና ሴንትራል አፍሪካ ቡድኖች ጨዋታ ላይ በመሆኑ ስጋት ተፈጥሮብናል ብሏል። ሴንትራል አፍሪካዎች ለክብራቸው እንደሚጫወቱ እርግጠኛ ነኝ ሲል የደቡብ አፍሪካው አሰልጣኝ ጎርደን ኢግሰን ተናግሯል። ባለቀ ሰዓት አሰልጣኙ ቱላኒ ሴሬሮን ከቡድኑ አሰናብተዋል። ዛሬ ከቡድኑ የተባረረው ተጫዋች ከፍተኛ የዲሲፕሊን ግድፈት በመፈጸሙ እንደሆነም ታውቋል። ወደ አትሌቲክስ ዜና ስናመራ በዳይመንድ ሊግ የመጨረሻ ውድድር መሐመድ አማንና የኔው አላምረው አሸነፉ። መሐመድ ባሰባሰበው ነጥብ የዳይመንድ ሊግ አሸናፊ መሆኑም ተረጋግጧል። ተጨማሪ ዜናውን ግርማቸው ከበደ እንደሚከተል ያቀርበዋል። n'est pas présent et puis derrière c'est la Curée, on va se disputer son royaume.
መሐመድ አማን ዘንድሮ በአትሌቲክሱ መድረክ ተሳክቶለታል። የዓለም አትሌቲክስ ሻምፒዮና የማጣሪያ ሩጫዎችን ጨምሮ ባለፉት 10 ተከታታይ የ800 ሜትር ውድድሮች ድልን አሳክቷል። በሞስኮም ለሀገሩ ኢትዮጵያ በ800 ሜትር የመጀመሪያውን ወርቅ አስገኝቷል። አንድ ነገር ግን ቀርቶት ነበር፣ የዓመቱን የዓለም ፈጣን ሰዓት ማስመዝገብ። የዳይመንድ ሊጉ መጠናቀቂያ ከተማ በሆነችው ብራሰልስ በተካሄደው ውድድር በ800 ሜትር በማሸነፍ የዓመቱ ፈጣን ሰው ሆኗል። መሐመድ ርቀቱን 1 ደቂቃ ከ42 ሰከንድ ከ37 ማይክሮ ሰከንድ በሆነ ጊዜ በመጨረስ የግሉ ምርጥ ሰዓት ሲያስመዘግብ በራሱ ተይዞ የነበረውን የኢትዮጵያን ክብረ ወሰን አሻሽሏል። የዓለም ሻምፒዮኑ መሐመድ የዳይመንድ ሊጉ የነጥብ አሸናፊ በመሆኑ $40,000፣ የብራሰልሱን ውድድር በማሸነፍ $10,000፣ በአጠቃላይ $50,000 ተሸላሚ ይሆናል። በዓለም ሻምፒዮናው በ5000 ሜትር 9ኛ ደረጃን ይዞ ያጠናቀቀው የኔ አላምረው በብራሰልስ ድል ቀንቶታል። የኔው ርቀቱን 12 ከ58 ከ75 ደቂቃ በሆነ ጊዜ በመጨረስ የ$50,000 አሸናፊ መሆኑን ሲያረጋግጥ አሜሪካዊው በርናንድ ላጋት ሁለተኛ፣ ኢትዮጵያዊው ሀጎስ ገብረሕይወት ሶስተኛ ሆነው ጨርሰዋል። በ3000 ሜትር መሰናክል የተሳተፉት ሶፊያ አሰፋና ህይወት አያሌው ሁለተኛና ሶስተኛ ሆነው ሲያጠናቅቁ ኬንያዊቷ ሚልካ ቼሞስ የርቀቱ አሸናፊ ሆናለች። ኪዱናዊቷ አበባ አረጋዊ የዳይመንድ ሊጉ 1500 ሜትር አሸናፊ መሆኗን ስታረጋግጥ የዓለም ፈጣኑ ሰው ዩዜን ቦልት በ100 ሜትር ባለድል ሆኗል። ወደ ብራዚል የዓለም ዋንጫ ማጣሪያ ዜና ስንመለስ ከአፍሪካ ለማለፍ ዛሬ 19 የምድብ ማጣሪያ የመጨረሻ ጨዋታዎች ይካሄዳሉ። ትላንትና ጋና ዛምቢያን በማሸነፍ ማለፏን አረጋግጣለች። ቱኒዚያ ከኬፕ ቨርድ፣ ኮንጎ ከቡርኪና ፋሶ፣ ሴኔጋል ከዩጋንዳ የሚገናኙበት ጨዋታ ከፍተኛ ግምት አግኝቷል። ሰለሞን ገብረ እግዚአብሔር። የአስሩ ምድብ የአህጉሪቱ ምድብ ማጣሪያ በምድብ 4 ትናንት በተካሄደው ጨዋታ ተጀምረዋል። ጥቁር ከዋክብቱ የጋና ብሔራዊ ቡድን ኩማሲ ላይ ዛምቢያን በዋሪስና ኳድዋ አሶሞሃ ባስቆጠሯቸው 2 ግቦች አሸንፏል። ማላዊ ከባዶ መሸነፍ የዳነችበት ግብ በሲንካል አማካኝነት አግኝቷል። ጋና በ15 ነጥብ ምድቧን በመምራት ለፈታኙ 180 ደቂቃ ማጣሪያ ጨዋታ በማለፍ ቀደም ሲል ካለፉት አልጄሪያ፣ ግብፅና ኮትዲቯር ጋር ተቀላቅላለች። አፍሪካ ምድብ ለወሳኙ ምዕራፍ ለመሸጋገር ዛሬና ነገ በሚደረጉ ጨዋታዎች 6ቱ ቀሪ ሀገሮች ማለፋቸው ይታወቃል። ምድብ 2 በ11 ነጥብ የምትመራው ቱኒዚያ በ2 ነጥብ ዝቅ ብላ ከምትከተላት ከኬፕ ቨርዲ ጠንካራ ጨዋታ ይጠብቃታል። ቱኒዝ ላይ በሚካሄደው ጨዋታ ቱኒዚያ ማሸነፍ ወይም አቻ መውጣት ይበቃታል። በምድብ 5 ኮንጎና ቡርኪና ፋሶ በ1 ነጥብ ልዩነት ተበላልጠው ይገኛሉ። ምድቡን በ10 ነጥብ የምትመራው ኮንጎ ከሜዳ ውጪ ከኒጀር በ9 ነጥብ ሁለተኛ ሆና የምትከተለው ቡርኪና ፋሶ ደግሞ ዛሬ በደጋፊዋ ፊት ጋቦንን ታስተናግዳለች። በምድብ 6 ንስሮቹ የናይጄሪያ ቡድን ከማላዊ በካሙዙ ስታዲየም ይጫወታል። በመጀመሪያው የባማኮ ግጥሚያ 1-1 በሆነ አቻ ውጤት ተለያይተዋል። ምድቡን የስቴፈን ከሻ ቡድን በ9 ነጥብ ሲመራ ተጋጣሚዋ ማላዊ በ7 ነጥብ በሁለተኛነት ትከተላለች። ንስሮቹ በገዛ ሜዳቸውና ደጋፊ ፊት ማሸነፍ ወይም አቻ መውጣት ለወሳኙ የማጣሪያ ጨዋታ ያሳልፏቸዋል። በምድብ 10 የሚገኙት ሴኔጋልና በ9 ነጥብ የምትከተለው ዩጋንዳ ለምድቡ አሸናፊነት የተፋጠጡበት ጨዋታ በሞሮኮ ማራካሽ ስታዲየም ይካሄዳል። በካምፓላ መጀመሪያ ጨዋታቸው 1-1 ተለያይተዋል። ሴኔጋል ለማለፍ የተሻለ እድል ቢኖራትም የምስራቅ አፍሪካዋ ዩጋንዳ ተጋጣሚው ብሔራዊ ቡድን ተቋቁማ ውጤታማ ለመሆን መዘጋጀቷ ታውቋል።